እሺ አሁን የወንድማችን የጆኒ ሰርግ ላይ እንገኛለን። እንግዲህ ጥቂት አባቶች እዚህ አብረውኝ አሉ። እስቲ እነሱን አንዳንድ ጥያቄዎች እንጠይቃለን። በወንድም ግርማ ቤት እንገኛለን። እዚህ አጠገብ የምታዩት ወንድም ግርማ ይባላል እና በወንድማችን ዮሐንስ ሰርግ ላይ ተገኝተሃል እና እስቲ ደስታን እንድትገልጽልን እንፈልጋለን። በጣም ነው ደስ ያለኝ። ጌታ ኢየሱስ ለዚህ እሱን በማብቃቱ እና ለዚህ ደረጃ መድረሱ በጣም ትልቅ ነገር ነው። ጌታ ኢየሱስ ይባርከው። በጣም የደመቀና ጥሩ ያማረ እግዚአብሔር የተገኘበት እና በጣም የሚያምር ሰርግ ሆኗል። ጌታ ኢየሱስ በመገኘቱ ማለት ነው። ስለዚህ ከዚህ በመቀጠል ያለው ፕሮግራምም ያማረ እንዲሆን ምኞቴ ነው። እሺ እናመሰግናለን ወንድም ግርማን። ያው ጆኒ ከሰንበን ጀምሮ ከህፃነት በቸርች ያደገ ነው። ከህፃነቱ ጀምሮ ታውቀዋለህ። እንደ አባት ሆናችሁ ከህፃነታችን አሳድጋችሁናል እና እዚህ ደረጃ በመድረሱ ምን ተሰማህ? በጣም ትልቅ ነገር ነው የተሰማን። በጣም ከሚገባ ቃላት መግለጽ ከሚገባው በላይ ነው። በሰንበት አድጎ ዛሬ ለዚህ ለትዳር መብቃት ቀልድ አይደለም። እግዚአብሔር ሲያድል ነው፣ እግዚአብሔር ሲሰጥ ነው ይሄም የሚሆነው እና እንደ አባቶች ለልጆች ያው አባቶች አሉ፣ መክሊትም ነው ለኛ። ስለዚህ ልጆችን ወደ ቁም ነገር እና ወደ ትዳር ማብቃት ለኛ መክሊታችን ነው እና በዚህ መክሊታችን ደግሞ እንገፋለን። ወደፊት ላሉት ወደዚህ ደግሞ ሊመጡ እየተንደረደሩ ላሉት ደግሞ እናበረታታለን። አይዟችሁ በርቱ እንላለን። እናመሰግናለን ወንድም ግርማን። በመቀጠል እዚህ ጋር ወንድም ሙሉጌታ አለ። እሺ ወንድም ሙሉጌታ ወንድም ዮሐንስ በማግባቱ ሁላችንም ደስተኛ ነን። እስቲ ምን ተሰማ? እኔ እንግዲህ ወንድም ዮሐንስ በማግባቱ በጣም ደስ ይለኛል። የእግዚአብሔር ቃል ደስ ከሚላቸው ጋር ደስ ይበላችሁ ስለሚል የእሱን ደስታ ተካፋይ በመሆን እዚህ መተናል። ባለውም ነገር ወንድማችንን ለማገዝ ጥረት እያደረግን ነው። በምታዩት ሁኔታ ደስ በሚል ሁኔታ ነገሮች እየሄዱ ነው ያሉት። ጌታ ኢየሱስን እናመሰግናለን። ቀጣዩንም በዚህ ይሄንን እንደ አርያ አድርገን ለሌሎችም ቀጣይ ላይ ያሉ ወንድሞችም ይሄን እንደ አንድ አርያ ለማድረግ ደፋ ቀና እያለን ነው። በጣም ደስ ይላል። እናመሰግናለን። እሺ በመቀጠል እዚህ ጋር ወንድም አያሌው አለ። ወንድም አያሌው እንግዲህ በሰንበትም ከህፃነታችን ጀምሮ እያስተማሪ ያሳደገን ትልቅ አርያ የሆነ አባታችን ነው። ለእኔ ደግሞ አጎቴ ነው። ጆኒንም እንደ ልጁ ሆኖ ያሳደገ ትልቅ አባት ነው በቤተ ክርስቲያን ውስጥ ያለ። እስቲ የተሰማውን ደስታ ይነግረናል። እንግዲህ የተሰማኝ ደስታ ትውልድ አልፎ ትውልድ ይተካል። በዚህ ትውልድ ውስጥ የዚህ አይነት ልጆችን ማግኘት እና ማየቱ በራሱ ትልቅ ነገር ነው። ለጆኒ ደግሞ ትልቅ ፍቅርና ትልቅ ክብር አለኝ። በጣም ለየት የሚል ልጅ ነው እና በዚህ ሰርጉ በጣም ደስተኛ ነኝ። እግዚአብሔር ይባርክ፣ ቀሪ ዘመኑን ሁሉ ጌታ ኢየሱስ ከመጨረሻ ይባርክ ነው የምለው። አመሰግናለሁ። ቃላት እንግዲህ በሰንበት እያስተማርከው ኮትኩተ ስንት አርያ ሆነ ስለአንተ ብዙ ነገር ያወራል ጆኒ። ብዙ ነገር አሳልፈሃል። እዚህ ደረጃ ደርሶ ማየት ምን ይሰማል? እኔ በቃላት መግለጽ አልችልም። ይጨንቀኛል እና በጣም ነው ደስተኛ ነኝ። ወር ነኝ። ይህንን የምንለውን ልጅ እንዲህ በምንለው አማርኛ የምንገልጸው አይደለም። በጣም እግዚአብሔር ይባርክ ከማለት በስተቀር ምንም ማለት አልችልም። ኢየሱስ ይባርክ፣ እስከ መጨረሻ ያጽናት ዳሩን። እግዚአብሔር ደግሞ በልጆቹ ይተካ። ሰው አክባሪ ነው፣ እናት አባቱን አክባሪ ነው። እግዚአብሔር ይባርክ። ቤተክርስቲያን ሽማግሌ ወንድሞችን ያወዳል። በቃላት መግለጽ ስለማልችል ጌታ ይባርክልኝ ነው የምለው። በቃ ባጭሩ ጌታ ይባርክ። እሺ እናመሰግናለን ወንድም አያሌው። በመቀጠል እዚህ ጋር ወንድም ካሳሁን አለ ከጎናችን። ወንድም ካሳሁን ወንድም ዮሐንስ እንግዲህ አሁን ዛሬ ሰርግ ላይ ተገኝተሃል። እንደ ልጅ ሆነ ያሳደግከው ወንድም ዮሐንስ በማግባቱ ምን ደስታ ተሰምተዋል?
አዎ እንግዲህ እጅግ በጣም ደስ ብሎኛል ከሚገባው በላይ። እንግዲህ በብዙ ቻሌንጆች ውስጥ አልፎ ለዛሬ ቀን መብቃቱ ራሱ ጌታ ኢየሱስን እጅግ በጣም አመሰግናለሁ። ለትዳር መብቃት ትልቅ ነገር ነው። ሚስትን ያገኘ በረከትን አገኘ ይላል የእግዚአብሔር ቃልና ከዚህ በኋላ ደግሞ ቀጣዩን እግዚአብሔር እንዲባርከው የአብርሃም የሳራ ጋብቻ እንዲሆንለት ትልቅ ምኞት አለኝ። በስጋም በነፍስም ይባረኩ፣ ወልደው ከብደው ይባረኩ፣ እግዚአብሔርን የሚያገለግሉ እንዲሆኑ በረከቱን ያፍስስላቸው እላለሁኝ። እሺ፣ እናመሰግናለን። በጣም ደስ የሚል ነው። እሺ፣ በመቀጠል እዚህ ጋር አባቶች አሉ። ወደ ኋላ ነው ለቀረጻ ይመቻል። እሺ፣ በመቀጠል እዚህ ጋር አባት አለ። ወንድም ተሾመ፣ የወንድም አቤል ተሾመ አባት ነው። ልጁ ጋር አብረን በሰንበትም ብዙ አሳልፈናል። እንደ አባት ሆኖ ብዙ ከሰንበት ትምህርት ቤት ጀምሮ እንግዲህ ያሳደገን ጥሩ አባት ነው ወንድም ተሾመ። እንዲህ ወንድም ዮሐንስ በማግባቱ ምን ይሰማል? እንግዲህ ወንድም ዮሐንስ እዚህ ደረጃ ለመድረሱ መጀመሪያ እግዚአብሔር ይመስገን። ለምን ቢባል በእግዚአብሔር ቤት አድጎ እዚህ ደረጃ ደርሶ ለዛሬ ቀን መብቃቱ እግዚአብሔር ለሱ ባለውለታው ነው። ምክንያቱም ከልጅነቱ እስከ እውቀት ድረስ ወንድም ዮሐንስ ስለማቅ እህት አለሚቱ ያለ አባት በእግዚአብሔር ቤት ኮትክታ አሳድጋ እዚህ ደረጃ በመድረሱ ትልቅ ደስታ ለኔ ተሰምቶኛል። እህት አለሚቱን ብትወል እግዚአብሔር ባለውለታዋ ስለሆነ እግዚአብሔርን ማመስገን አለባት እና ከልቤ ነው የምናገረው እና እግዚአብሔር በእግዚአብሔር ቤት ከኖሩ ማንንም አይጥልም። ስለዚህ እግዚአብሔር ባለውለታቸው ስለሆነ በጣም ደስ ብሎኛል። ስለዚህ እግዚአብሔር የወደፊቱንም ትዳሩንም የቀና እንዲያደርግለት ምኞቴና ጸሎቴ ነው እና ያለው ነገር ይሄ ነው። በጣም እናመሰግናለን ወንድም ተሾመ። እሺ፣ በመቀጠል እዚህ ጋር አብሮ ያለን ወንድም ተመስገን አለ። እሱም እስቲ ወንድም ዮሐንስ በማግባቱ ከኛ ጋር ሆኖ ደስታውን እየተካፈለ ነው እና ምን ይሰማል ወንድም ተመስገን ወንድም ዮሐንስ ሰርግ? እኔ እንደ አንድ ወንድም ጆ በጣም የምወደው ልጅ ነው። ከሰንደይ ጀምሮ በቸርች የማውቀው ልጅ ነው ከህፃንነት ጀምሮ። ምናልባት ለሁሉም ልጆች ቀጣይ ላሉት መልካም አርአያ ሊሆን የሚችል ልጅ ነው ብዬ ነው እኔ የማምነው እንደ ግል አስተያየቴ። ሌላው በተረፈ የትውልድ መተካካትንም ጭምር ያየሁበት ነው እኔ። ምክንያቱም እኛም በቸርች ነው የተዳር ነው፣ ሁላችንም ልጆቻችንም እያደጉ ነው። ነገ ይሄ እድል ይገጥማቸዋል እና ለቀጣዩም ትውልድ መልካም አርአያ ሊሆን የሚችል ልጅ ነው እና ጌታ ኢየሱስ ይባርከው ነው የምለው እኔ። እንደ ግል ደግሞ በጣም ደስ ብሎኛል። ወጣት ሆነ ህፃን ሆነ ወደ ወጣትነት አድገ ከወጣትነት ደግሞ ባለ አእምሮ ሆነ ቤት መስርተ ትዳር መስርተ ልጅ ወልደ ለመኖር መብቃት ደግሞ አንድ ሌላ ራሱን የቻለ ትልቅ ደስታ ነው። ስለዚህ የዚህ እድል ባለቤት በመሆኑም በጣም ተደስቻለሁኝ። ኢየሱስ አብዝቶ ይባርካቸው፣ ቀጣዩንም ህይወት መልካሙን ያርግላቸው እላለሁ። በጣም እናመሰግናለን ወንድም ተመስገንን። በመቀጠል ወንድም ተስፋዬ ባጠገባችን ይገኛል። ወንድም ተስፋዬ ወንድም ዮሐንስ ዛሬ ሰርጉ ነው እና የሰርጉ ተካፋይ በመሆን ምን ያህል ደስታ ይሰማል? እጅግ በጣም ደስተኛ ነኝ። ጌታ ኢየሱስ ክርስቶስ በደሙ ሸፍኖ እዚህ ደረጃ ላይ ስላደረሰው በጣም ተደስቻለሁ። ከልጆቼ ከአካሉ ከይድነቃቸው ለይቼ የማየው ልጅ አይደለም። ጌታ ኢየሱስ ክርስቶስ በደሙ ስለሸፈነው ያለ አባት እናት አሳድጋ እዚህ ደረጃ ስላደረሰች በእውነት በጣም ከፍተኛ ደስታ ተሰምቶኛል። ጌታ ኢየሱስ ክርስቶስ እስከ መጨረሻው ተሸክሞት ለመንግስቱ እንዲያበቃው ከባለቤቱ ጋር እመኛለሁ። ልጅ ወልደው ደግሞ ሲያስመርቁ እንዲገኝ ደስታውን እገልጻለሁ። አመሰግናለሁ። እሺ፣ በጣም ጥሩ ምኞት ነው የተመኘለት። እኛም እናመሰግናለን። በመቀጠል ወንድም ተስፋዬ በአጠገባችን ይገኛል። ወንድም ተስፋዬ በወንድም ዮሐንስ ሰርግ ላይ ተገኝታል እና ምን ደስታ ይሰማል? አስቀድሜ ይሄን ለሰራ ለኢየሱስ ምስጋናዬን አቀርባለሁ።
በተረፈ ግን በእግዚአብሔር ቤት ኖሮ በእግዚአብሔር ቤት አድጎ ትዳር መያዝ እጅግ በጣም መታደል ነው። ይህንን ዮሐንስ ወንድማችን ዮሐንስ እግዚአብሔር ስላደረገለት እጅግ በጣም ደስ ብሎኛል፣ እውነት ለመናገር ማለት ነው። አሴቻንስ ሆኖ እኔ ሳገባ ካሜራማን ነበረ የዛሬ 9 ዓመት 8 ዓመት አካባቢና ዛሬ እኔ እሱ ሰርግ ላይ በመገኘቴ ለቤተሰቡ እንኳን ደስ አላችሁ ላለው እሱንም መልካም የትዳር ዘመን እንዲሆንለት እመኛለሁ። ወልዶ ከብዶ ደግሞ በምርቃት በሌሎች ፕሮግራም እንደምንገናኝ ተስፋ እያደረኩ በጣም አመሰግናለሁ። በጣም እናመሰግናለን። እኛም አሁን በማዕከላችን ወንድም ዘላለም ይገኛል። ወንድም ዘላለም በወንድም ዮሐንስ ሰርግ ምን ይሰማል? በወንድም ዮሐንስ ሰርግ እጅግ ደስተኞች ነን። አንደኛ ከልጅነቱ ጀምሮ በቤተ ክርስቲያን ያደገ ልጃችን ነው፣ ወንድማችን ነው እና በጣም የምንወደው ጥሩ ልጅ ነው። ዛሬ ደግሞ በቤተ ክርስቲያን በዚህ ስርዓት ትዳር መስርቶ በእግዚአብሔር ቤት የመኖሩን እድል ስላገኘ እጅግ ደስተኞች ነን። እኛ ደግሞ ዛሬ ይሄንን መልካም አገልግሎት በዚህ በረከት ተካፋይ ስለሆን ደስተኞችም ነን፣ እግዚአብሔርንም እናመሰግናለን። ቀጣይ ህይወቱን መልካም ትዳር እንዲሆንለት የልጆች አባት እንዲሆን እስከ መጨረሻው እስከ ኢየሩሳሌም እስከ ዋናይቱ ጽዮን ድረስ በህይወት በቤተ ክርስቲያን ኖረው በፍሬ ተባርከው በነፍሳት ተባርከው እግዚአብሔርን እያገለገሉ እንዲኖሩ መልካም ምኞቴና ደስታዬ ነው። ቀጣይ ዘመናቸውን እግዚአብሔር ይባርክ፣ እድሜ ጤና ይስጣቸው ብዬ መልካሙን እመኝላቸዋለሁ። በጣም እናመሰግናለን። በጣም ደስ የሚል ነው። እሺ በመቀጣይነት ወንድማችን ጋር እንገናኛለን። ወንድም አለማየሁ በወንድም ዮሐንስ ሰርግ በመገኘት ምን ተሰምቷል? በወንድም ዮሐንስ ሰርግ ላይ መገኘቴ በጣም ደስተኛ ነኝ። ጌታ ኢየሱስ ይመስገን። በቤተ ክርስቲያን እንግዲህ እንደዚህ አምሮ ለዚህ ለወግ ለማድረግ መድረስ በጣም መታደል ነው እና የዚህ እድለኛ በመሆኑ በጣም ደስተኛ ነኝ። ለወጣቱም ደግሞ ብዙ አሪያ ሆኖ የቀጠለ ወጣት በመሆኑ በጣም ደስ ይለኛል። የአብርሃም የሳራ ጋብቻ ይሁን እላለሁ። መልካሙን ሁሉ እመኝለታለሁ። በጣም ደስ ይላል። ያላገቡ ወጣቶች ምን ትመክራለህ? በቃ ያላገቡ ወጣቶች በጣም ተፊታቸው ጥሩ ጥሩ ወጣቶችን እያዩ እንዲቀጥሉ ምክሬን አስቀምጣለሁ። በቤተክርስቲያን ውስጥ ያው እግዚአብሔር በቤተክርስቲያን እንዳኖራቸውና የቤተክርስቲያንን ስርዓትና ደንብ መንፈስ ጠብቆ እንዲሄዱ ምኞቴንም ሐሳቤንም እመክራቸዋለሁ። በጣም እናመሰግናለን። እሺ አሁን በማዕከላችን ወንድም ቴዎድሮስ በማዕከላችን ቴዲ ይገኛል። ወንድም ዮሐንስ ዛሬ ሰርጉ ነውና በዚህ በሰርግ በመገኘት ምን ይሰማል? በእውነቱ እንግዲህ በጣም ጌታ ኢየሱስ ስለረዳንና ለዚህ ቀን ስላደረሰን በጣም አምላኬን ማመስገን እፈልጋለሁ። እንደምናውቀው ወንድም ዮሐንስ በሐዋርያት ቤተክርስቲያን ተወልዶ ያደገ ወንድማችን ነው። ከታች ጀምሮ ሲያገለግልም እናውቃለን። ጌታ ኢየሱስ ለዚህ ቀን ረድቶት ትዳር ለመመስረት ቅዱስ የሆነ ጋብቻ እንደ መጽሐፍ ቅዱስ ለመመስረት ስለረዳው በዚህም ቀን ደግሞ ስለተገኘው አምላኬን በጣም ነው የማመሰግነው እና ፍጹም ትልቅ ደስታ ተሰምቶኛል በወንድም ዮሐንስ የጋብቻ ስነ ስርዓት ላይ በመገኘቴ። ጌታ ኢየሱስ ደግሞ አሁን ከጅምሩ ጀምሮ እስከ ጋብቻው ፍጻሜ ድረስ ያለውን ነገር በበረከት በመንፈስ ቅዱስ ደስ በሚል ሁኔታ እንደሚጠናቀቅ አምላካችን እንደሚረዳን አምናለሁ። በጣም ነው የማመሰግነው። ደስ ብሎኛል። በዚህ በአሁን ዘመን ትዳር ከባድ በሆነበት ጊዜ ወጣቶች ያላገቡ ወጣቶች በተለይ ማለት ነው ለነሱ ምን አይነት ምክር አለ? እንግዲህ ትዳር በጣም ከባድ ነው። በቤተ ክርስቲያን ለሚያድጉ ወጣቶች ብቻ ሳይሆን ውጭ ባሉት ዘንድ በተለይ ደግሞ በቤተ ክርስቲያን ውስጥ ላሉ ወጣቶች እኔ እንደ ምክር የማክለው ነገር ምንድን ነው? ሁሉም ነገር በጸሎት እግዚአብሔር እንደሚረዳ እግዚአብሔር እንደሚያግዝ እግዚአብሔር የህይወት ጓደኛ የምትሆን የትዳር አጋር የምትሆን እንደ መጽሐፍ ቅዱስ እስከ ጉዞ መጨረሻ ድረስ የምታግዝ
የሚሰጥ አምላክ እንደሆነ አምኖ በእምነት በጽናት በብዙ መከራ ውስጥ በጸሎት መጠበቅ ከክርስቲያን በተለይ ደግሞ ኢሞሽናሊ ኢንተሊጀንት ሆነው ወይም በስሜት ብልህነት ራስን በመግዛት ነው የሚለው መጽሐፍ ቅዱስ። በዛ መልኩ እንዲጠብቁ ጌታ ኢየሱስ ስም ይሄን ምክር መለገስ ፈልጋለሁ። በጣም እናመሰግናለን። እሺ አጠገባችን ወንድም ተመስገን ይገኛል። ወንድም ተመስገን ዛሬ ደስ የሚል ቀን ነው። ወንድሞቼው በመዝሙር እያመለክን ነው። የወንድማችን የዮሐንስ ሰርግ ነው። ምን ተሰምተዋል? እንግዲህ በጣም ደስ የሚል ነው። እንግዲህ ተመልከት፣ በጣም እግዚአብሔር የተገኘበት ሰርግ እንደሆነ ራሱ ይመሰክራል፣ ድምቀቱ ራሱ። ስለዚህ ቢያንስ ለሌሎች ወጣቶች የሚሰጠው ምክር ቶሎ እንዲያገቡ ነው። እኛ አባቶች ደግሞ ጎናቸው ላይ አለን። ስለዚህ ወጣቶችን ምንም ያሸማቀቅ ነገር የለም፣ እያንዳንዱ ያግባ። ስለዚህ እኛም በጎናቸው አለን፣ እንረዳቸዋለን፣ እግዚአብሔር በረዳን መጠን ማለት ነው። ስለዚህ በጣም ደስ ብሎኛል። እንደዚህ ነው። እናመሰግናለን እንደተመስገን። እሺ